ራቁቴን ነኝ በዛ ላይ ምናምን ከዛ እሱ መጣብኝ። እሺ ከዛ በቃ በጣም ነው የሚያስጠላው። ጌታን ራቁቴን ነኝ ልብስ መልበስ አልችልም ምናምን እሱ መጣብኝና በቃ የመጨረሻ ደነገጥኩኝ። ጌታ እኔ በቃ ይተውኝ ምናምን መሰለኝ። ግን አሁን ደግሞ በጓደኞቼ መጣና የመጨረሻ በቃ ሊበቀለኝ አሰበኝ። ያላቅም በእናት በቃ ታልቅሽ። አሁን ተረጋጊ እባክሽ። እንዴ በጣም በድሎሻል ማለት ነው። አንተ እስኪ አስበው ማለት የበፊቱን ታሪኬን ተወው በቃ። አሁን ደግሞ ድጋሚ እዚህ መጥቶ ራቁቴን አስደርጎኝ በቃ አላስፈላጊ ነገር ነው ያደረገኝ። በእናት ምን ተፈጠረ ከዛ በኋላ? በቃ እኔ መነጋገር ምናምን ጀመረና በቃ ሌላ ስሜት ውስጥ ነው የገባው። ለምን ታለቅሻለሽ እንደዚህ? እባክሽ አልፈልገውም ነበር በቃ አልወደውም ነበር በእናት። እኔ እሱ ይመጣል ብዬ እኮ አልገመትኩም ነበር። እባክሽ በእናትሽ አታልቅሽ። አንተ ስሜት እኮ በጣም ከባድ ነው ማለት ያው ለሱ ብያለሁ ማለት ነው። ግን ስላረገኝ ነገር ነው ስለበደለኝ በቃ ስለፈጸመብኝ ጥቃት በቃ አስገድዶኝ በቃ ሌላ ነገር ነው ያገኘኝ። ምንም ወንድ ልጅ ታውቀዋለህ በቃ ራቁቴን ነበርኩ ልብሴ ምናምን ወስደውብኝ ነበር። ከምንም በላይ ደግሞ እነሱ ናቸው ያናደዱ። እባክሽ አታልቅሽ በእናትሽ። አሁን ደግሞ መንገድ ላይ ሲወጣ አንተ የመሰለ ቆንጆ አየሁና በቃ ኧረ ተያ ልቤን ነካው። ምንድን ከዛ አሁን በምን ተለየ? ማልቀስ አልፈልግም ግን በቃ ሳስበው ጌታን በጣም ነው የደበረኝና በዛ ንዴት ነው አንተ ላይ እንደዚህ ሆንኩብኝ እንጂ እኔ እንደዚህ መጨከን አልፈልግም። ብላጣ ሰው እንደውም እንደዚህ መጨከን አልፈልግም። አይ እኔ እኮ በቃ መኪናን ከፍተህ ስላወራኸኝ ግን አመሰግናለሁ። እኔ ቆንጆ እሺ። እንዴት ነው የምታምረው? ኧረ ተይ አንቺ እንደዚህ እያልሽ እንትን አትበይኝ። በጣም ነው የምታምረው ጌታን ቆንጆዬ ነህ። መኪናውን ስላየሽ ነው እንደዚህ የምትይ? መኪናውንም አይደለም አንተ ራስህ በጣም ነው የምታምረው የእውነት። ኧረ ተይ እኔ እኮ መንገድ ላይ በቃ ልመለስ ስል እኮ ነው ስትገባ ያየሁህ እንጂ በፊቱንም ልመለስ ነበር። ቆንጆዬ ነው በዛ ላይ እንደዚህ መለመን ወጥቶ ምናምን ብዬ እያሰብኩ ነበር እውነት። ይነባት ምን እንደምል አላውቅም። በጣም ቆንጆ ነህ። ኧረ ተይ እኔ አሁን እንትን ግራ እየገባኝ ነው አሁን የምታወሪውና አንቺ ያለሽበት ሁኔታ። እኔ በቃ ስላሳለፍኩት ነገር ማውራት አልፈልግም። በቃ በጣም ደብሮኝ ነው የመጣሁት። በጣም ከፍቶኛል። በቃ ሳለቅስ እንኳን ትንሽ አትረዳኝ እንዴ? ግን በቃ ቢያንስ እንኳን ካንተ ጋር ሆኜ ፈታ ማለት ነው ማለት ፈታ ማለት ቢያንስ እንኳን በቃ ካንተ ጋር ስለተዋወቅኩ ደስ ብሎኛል። ገና አልተዋወቅንም በቃ እንተዋወቅ። እሺ አላዛር እባላለሁ። እንዴ ምን እያደረግሽ ነው? ምን? አይ ምንም እንትን ነው ግራ እያጋባሽ ነው እንትን ነው አይደለም። በቃ ምን እንደሆነ እንኳን አላውቅም። ሳይክ ደስ አለኝ። ሳይክ ደስ አለኝ። እኮ ግራ ገባኝ እኮ አሁን በጣም አላሳዘንኩም። እሺ አሁን ባወራው ነገር አላዘንክም? አይ ያሳዝናል። እና ደፈሬ ነው እንጂ አረ በቃ ጥዬ ወጣው ጮኩበት ምናምን ገፍትሬው ምናምን ጥዬ ወጣው። ወላይ ወላይ ዕቃ ምናምን ደፋውበት። እንዴት? በቃ ገፍትሬው ወጣውና ለማምለጥ ሞከርኩ። በቃ አመለጥሽው? አዎ። እንዴ ግን በቃ ስሜት ውስጥ እየከተተሽ ነበር? አዎ። ከዛ በኋላ ገፈተርኩትና ወደቀ። ሲወርቅ መነሳት አልቻለም። ባኞ ቤት ስለነበረ አዳልጦ ወደቀ። የዚህኔ ልብሱን አወለኩና የራሱን ልብስ ይዤ ወጣው። የራሱን ለብሰሽ? ይሄ ታዲያ ከየት መጣ? ወጥቼ ቀይሬና ቡቲክ ገብቼ ልብስ ቀይሬና የሱስ ልብስ ጣልኩት ወደዛ። ደግሞ የሱስ ልብስ ደግሞ ይዤ እንትን እንዴ? አይ ነው ልብስ አንተ ተጨነቃለህ? ኖ ስለሱ ልብስ እየተጨነቅኩኝ ሳይሆን አሁን ግራ እያጋባሽ ነው። የሱስ ልብስ ለብሼ ወጣው ብለሽ አመለጥኩኝ። በቃ ከዛ ከቡቲክ ቲሸርት ገዛውና ቀሚስ ገዝቼ ወጣው። ምን ማድረግ አለብኝ? ልብሴን ወስደውታል እንደሱ እንደሆነ። ተረጋጊ እንጂ አትበሳጭ። ለምን እንዴት አልበሳጭ? በእናትህ ነብቴ እንዴ ከዛንተን የመሰለ ቆንጆ ሳይ ደግሞ ትንሽ ወደ ራሴ ተመለስኩ። የሚገርም ነው የምትነግሪኝ ነገር ግን ስለሱ በቃ አሁን አናውራ። ስለሱ አናውራ? አዎ ምን ይሰራል ስለሱ? እሺ ምንድነው አሁን የምትፈልጊው? እኔ አሁን ይቅርታ አድርጌልሻለሁ። በቃ ችግር የለውም። ከዚህ በኋላ ግን በቃ መርዳት የምትፈልጊው ሰው እርጂኝ ብሎ ሲጠይቅሽ ለሌላ ሰው መማሪያ እንዲሆንሽ በቃ
መርዳት ካለብሽ እስካለሽ ድረስ በቃ መርዳት። የኔ ቆንጆ እኔ እኮ እንደሱ አይደለም። በእናትህ ለምን አትረዳኝም? በቃ እኔ መጀመሪያ ተበሳጭቼ ነው ብዬ ታሪኬን ነገርኩ አይደል እንጂ አንተን የመሰለ ቆንጆ እንደዚህ ስትለምነኝ እንዴት ዝም እላለሁ እኮ። በቃ እንደዛ የምታስቢ ከሆነ በቃ እኔ ችግር የለውም ይቅርታ አድርጌልሻለሁ። አሁን ምን የሚያስፈልግ ነገር አለ? ኧረ የኔ ቆንጆ ተው እንደዛ አትከፋኝ እንደዛ ምን የሚያስፈልግ ነገር አለ? አይ ምን እያሰብሽ ነው አንቺ? አሪፍ ጊዜ እንድናሳልፍ ነው። አሪፍ ጊዜ እንድናሳልፍ? ምን አይነት ጊዜ? በቃ ስትታይ ምናምን ፈታ ያልክ ምናምን ትመስላለህ። እና ፈታ መጠጣ ምናምን መጠጣ ምናምን? አይ መጠጥ ምናምን እንኳን አልጠጣም። እውነት እንደዚህ መጠጥ ምናምን እንኳን አልሞክርም። አትቀልድብኝ በእናትህ። እውነት እየቀለድኩ ምናምን በጣም መጠጣ ነው የምትመስለው። ባይሆን ታና ያለማምዳለሁ። አይ ምንድነው የምታለማምጪ? መጠጥ ነው። ምን ችግር አለ? ከኔ ጋር ፈታብት እንዴ? እንዴት ነው ደግሞ ካንቺ ጋር ፈታ የምንለው? እንዴ እንዴት ነው ማለት ነው? ሰው እኮ በአጋጣሚ ነው የሚተዋወቀው አይደል እንዴ? በአጋጣሚ ነው የሚተዋወቀው። በአጋጣሚ በቃ ተዋወቀን። እሱማ ተዋወቀን። እሺ ተዋወቀን። አላዛር እባላለሁ አልኩሽ እኮ። በአጋጣሚ ነው የሚተዋወቀውና በቃ እኔ በጣም የተመቸኝ። ለምንድን ነው የማይገባ? አንተ አራዳ አይደል እንዴ? እንዴ ምን ሆነሽ ነው? እኔ በቃ ወስደሃለሁ፣ ቆንጆ ቤት አውቃለሁ ምናምን ፈታ አደርጋለሁ። አታታለሁ በቃ መጠጥ እየጠጣሁክ። እሺ መጠጥ ዝም በኋላ ደግሞ ብንሰክር አጠጣም እንዴ? እንዴ እኔ አልጠጣም። እኔ አሁን ጠጥቻለሁ። ለምንድን ነው የማጠጣው? አብረን እንጠጣለን። በቃ እኔ ካንተ ጋር መጠጥ እንዴ በኋላ እሺ ብንሰክርስ? ወደድኩ የእውነት ብንሰክርስ? አንቺ ቆይ ዝም ብለን እንዴ? ኧረ ተይው እባክሽ። እንዴ በኋላ ደግሞ ሰክረን የምንገባበት ቢጠፋንስ? የት ነው የሚጠፋብን? በእናትህ እሱ እኮ ነው የሚፈልገው። እሱን ነገር ለማሳለፍ ከመሰለኝ ካንተ ጋር እንደዚህ ነው። እሱን ለማሳለፍ ነው ከኔ ጋር እንደዚህ የምታወሪው? እና መጠጣታችን እኮ አሪፍ ነው። ስካሩ ነው የፈለኩት።